የሚሄዱትን ኢትዮጵያውያን እየተከተሉ ብዙዎች እያለቀሱ ነው። ቤታቸው ሲደርሱ ሻንጣው እቃው ያለ ሲመስላቸው አንዳንዶቹ የሰው አማና ወስደው ሰርቃችሁት ነው ተብለው የተጣሉ ሰዎች ሁሉ እንዳሉ መረጃው ደርሶኛል። ቤተሰብ መግቢያው ላይ እንደሰማችሁት ታጠቅ ያደረሰ መረጃ አለ። ይህ መረጃ የብዙዎቻችን እህቶች ያጋጠማቸው ችግር ነው እና እዚህ ቀን በኋላ በአረብ ሀገር ቆይታችሁ ወደ ኢትዮጵያ ስትገቡ ማድረግ ያለባችሁ ጥንቃቄ፣ ወርቅ፣ ሰዓት፣ ዶላር፣ ሪያል ብራችሁን በእጃችሁ ከሚያዝ ቦርሳ ውጭ አታስቀምጡ። በእጃችሁ ከሚያዝ ማለት አሁን ምሳሌ የሳውዲ የሚፈቀደው 23 46 ኪሎ ይፈቀዳል አይደል? በፕሌን ያለ ምንም ክፍያ ይዘ ነው የምንሄደው። በእጃችን ደግሞ 10 ኪሎ ይፈቀዳል። ይሄ ተሽከርካሪዋ ሻንጣ ከፕሌኑ ኪስ የምትገባው አብረን ፕሌን ላይ ስንወጣ ይዘናት የምንገባው ማለት ነው። ሌላው ደግሞ የእጅ ቦርሳ አለ። ስለዚህ እናንተ የእጅ ቦርሳ ሲባል ፕሌን ላይ ይዘናት የምንወጣው ተሽከርካሪው 10 ኪሎ የምትፈቀደው እቃ ላይ ወርቅ፣ ስልክ አታስቀምጡ። አሁን ሌቦቹ እየሰረቁ ያሉት እዚያ ላይ ነው። ያቺ 10 ኪሎ እዚህ ጋር ተፈቅደ ይዘናት የምንሄደው ኢትዮጵያ ኤርፖርት ስንደርስ በትራንዚት ስንሄድ እነሱ ከኪሎ በላይ ነው ብሎ በክፍያ ከኋላ ኪስ ፕሌን ላይ ነው የሚያስቀምጡት። እዚህኛው ልክ ከሳውዲ ወደ ኢትዮጵያ በህርንበት ፕሌን መሰረት ከፕሌን ኪሱ ላይ ወይም የመስኮቱ ላይ አያስቀምጡም። በትራንዚት የሚሄዱት ከእቃው ጋር እንደ ካርጎ ነው ተጭኖ በኋላ የሚመጣው፣ ከኛ ጋር አይደለም የሚሄደው። በዛን ሰዓት ይፈትሻሉ፣ ይበረብራሉ። ወርቅ ካለ፣ ብር ካለ፣ ሪያል ካለ ይዘርፋሉ። ፓወር ባንክ ካለ ይዘርፋሉ። ብዙዎቹ እያለቀሱ ያሉት ያ ነው። ስለዚህ እንደማንም ብላችሁ ከምታነግቱት እጃችሁ ቦርሳ ውጭ ፓወር ባንክም ሆነ ዶላር ሆነ ሪያል ሆነ በተለይ የሰው አደራ የተሰጣችሁት ላፕቶፕ፣ ስልክ እዛ ሻንጣ ላይ እንዳታስቀምጡ። ኢትዮጵያ ያሉት የኛዎቹ ሌቦች ናቸው። ምክንያቱም ኤርፖርት የሚሰሩት ከወር ደመወዛቸው ይልቅ በጣም ጥግብ አድርጎ ነፋፍቶ የያዛቸው እንደዚህ በመበርበር ከልክ በላይ ቀረጥ በማስከፈል ነው። እነሱ የበለጠ አጣጥመው የሚኖሩት በመዝረፍ ነው። እና እንደዚህ ሌቦች ተጣርቶ ከኤርፖርት እስከሚፈነጠሩ ድረስ መልካም ስነ ምግባር ያለው ፈጣሪውን የሚፈራ ትክክለኛ የሚሰራ ሰው እስኪመጣ ድረስ እኛ ራሳችን የምንጠብቀው እንዴት ነው? ዋጋ የሚያስከፍሉ በውድ እቃ የተገዙ እቃዎችን ከሻንጣ ውስጥ አለማድረግ ብቻና ብቻ ነው ያለው አማራጭ። ከዚያ ውጭ ይዘርፉናል። እነዚህ ሌቦች ጠብቀው ስንት አመት የለፋንበትን ገንዘብ መዝረፍ፣ ሁለተኛ ለስደት እንድንዳረግ ማድረግ። እኛ አበድን አላበድን ለነሱ በጭራሽ አይደንቃቸውም። እና እህቶቼ ሁለተኛ ስደት ላለመምጣት እቃችን እንዴት አድርገን ይዘን የምንሄደው የሚለውን ነገር ከአሁን በፊት የገቡ ሰዎች ማጣራት፣ ኢንፎርሜሽን ማጣራት። በየጊዜው ህግ ስለሚቀያየር ኢንፎርሜሽኖችን በትክክል በዚህ ሳምንት በሁለት ሳምንት ሄደው የሄዱትን መጠየቅ ከመሄዳችን በፊት አስፈላጊ ነው። ሌላው ደግሞ ካርጎ ባትጭኑ ማለት ብሩን ከተያዘ ኢትዮጵያ የሌለ ነገር የለም። ብር ብቻ ነው እዚያ ጋር አስፈላጊው። በተለይ ተመሳሳይ እቃ ካርጎ ከተጫነ ቀረጥ ያስቀርጻሉ። ይሄ መጅልስ የሚባል ምንድነው? ማዳም ቤት ምንድነው መጅልስ ነው የሚባለው። ይሄ ትልቁ ፍራሽ ለቤት ምንጣፍ የሚያስፈልገው እሱን ጭኖ የገባ ሰው ቀረጹ ከተገዛበት በላይ ሆኖ ትቶታል። ለዚያውም የሰው እቃ ባደራ በኪሎ ታስቦ ከፍላለሁ ተብሎ ይዞ የሄደ ነጋዴ ነው የቀረበት ማለት ነው። ስለዚህ ራሳችን እኛ ለራሳችን ልጅ መጥፎ ቀኖች ሲመጡ በመላና በዘዴ ማለፍ አለብን። በመረዳዳት ግዴታ ለኛ የሚያስፈልጉን ነገሮች በእጃችን ይዘን መሄድ፣ ሌሎችን ደግሞ ኢትዮጵያ እንደሚገኙ አረጋግጠን ኢትዮጵያ ብራችን ይዘን ሄደን መግዛት የተሻለና ራሳችን ከእንግልትና ከጭንቀት የምናድንበት መንገድ ነው። ቤተሰቦችዬ ራሳችሁን ጠብቁ። ኢትዮጵያ ሀገሬ ነው ብላችሁ ፍልስስ ብላችሁ አትሄዱ። አንድ እቃ ጠፍቷችሁ እንኳን ብትከሱ ፀሐዩ፣ ንፋሱ
ራሳችሁን ያዞራችኋል። ገንዘባችሁ ሳይወጣ ነው አጥብቃችሁ መያዝ ያለባችሁ። ከወጣ በኋላ ህግ አለ፣ መንግስት አለ፣ እከሳለሁ ምን እላለሁ? በጭራሽ። ራሱ ስትከሱ መጀመሪያ ገንዘብ ያስፈልጋል። ከደንበኛው ጸሐፊ ጀምሮ ገንዘብ ያስፈልጋል። በገንዘብ ነው። ጉርሻ እየተጎረሰ ነው። የኢትዮጵያ መንግስት ስራ ላይ የሚሰሩ የመንግስት መስሪያ ቤት የሚሰሩ ጉርሻ ባፋቸው ላይ ከላይ እየተጎረሱ ነው። ህሊና የሚባል ነገር የለም። መጀመሪያ ስራ ሲገቡ ምለው ቃል መሐላ ለሀገሬ ለህዝቤ አገለግላለሁ ያሉት ውሸት ትዝም አይላቸውም። ሰላም ሲል አንድ ሰው ከእጁ ጋር የሆነ ነገር ጨበጥ አድርጎ መስጠት አለበት። ስራውን በደንብ አድርጎ እንዲሰራል። መብራት ኃይል በሉ፣ ኤርፖርት በሉ፣ ይሄ ገቢዎች በሉ። በተለይ ገቢዎችማ ውይ ራሳችሁን ነው የሚያዞረው። በቀጠሮ አመላልሰው ግብር ከፍሉ። ከዚያ ተራችሁ ሲደርስ ደግሞ የሆነ የተሳሳተ ነገር አለ። አሁን ይመልሷችኋል። ስለዚህ ኢትዮጵያ ለመኖር መጀመሪያ ትዕግስት ይጠይቃል። የሚመጣውን ፈተና ለመጋፈጥ ትዕግስት፣ ልበሰፊ፣ አድማጭ፣ ተጋፋጭ፣ ፀሐዩን፣ ንፋሱን፣ አቧራውን፣ የታክሲውን ግፊ ሁሉ ለመቻል ራሳችሁን ማዘጋጀት አለብን። ስለዚህ እቃታ ብዙ ትዘረፋላችሁ። ኤርፖርት ላይ ይዘርፋሉ ውዶችዬ። በተለይ ፓወር ባንክ ኢትዮጵያ ሄጄ ፓወር ባንክ አለኝ። በተለይ የዋይፍ ቀፎ ይዛችሁ የምትሄዱ እነዚህን ጠብቀው ነው የሚዘርፉ። እዚያው ኢትዮጵያ ትገዙታላችሁ። ሪያሉን ጠበቅ አድርጋችሁ ይዛችሁ ሄዱ። ፓወር ባንክ ካዩ አይናቸውን አፍጠው ይመጡት። ኤርፖርት የሚሰሩት መድኃኒዓለም ፈጣሪ ቦምብ ያዘንብባቸው። ሌላ ምን ይባላል? በእውነት ድሮና ራሱ ክፍለ ሀገር ያሉ ቤተሰቦችን ነው መቀጠቀጠው። እዛ ጋር ኤርፖርት የሚዘርፉትን አትቀጠቀጥም ውዶችዬ። አንድ ነገር ኤርፖርት ላይ ማለት ነው የሆነ ነገር ጠፍቷችሁ እንኳ ብታመለክቱ መጀመሪያ የሻይ ያስፈልጋቸዋል። እና ራሳችሁን ጠብቁ ማሮቼ፣ ፍቅሮቼ ለማለት ነው። እስኪ እንደው ዩቱቤን አበረታቱኝ። ዩቱብ የሚባለው በህልሜ ስሪ ገንዘብ ታገኛለሽ፣ ትፈምንሻለሽ፣ ከማዳም ቤት ትወጫለሽ፣ መክሊትሽ ዩቱብ ነው ይለኛል። ቪዲዮ ልሰራ ስልገ አይሳካልኝም፣ አይታይልኝም፣ ላይክ አይደረግልኝም፣ አይኮመትልኝም። እንደ ድሮ ግሩፕ ምናምን ያለበት ሰፈር የት እንደሆነ ራሱ ጠፍቶኛል። ከዩቱብ ከራኩኝ ጀምሬ 3 አመት አልፎኛል። እንደ አዲስ ወደ ዩቱብ ሰፈር እየመጣው ነው። አበረታቱኝ። አሁን ምን ነገር ይዤ ልምጣ? እናንተ የምታዩልኝ ለቀጣይ በምን ነገር ይዤ ልምጣ? እስኪ ኮሜንት ላይ ኮሜንቱልኝ ዛጎችዬ። በዚህ ነይ እንደዚህ ብትመጪ እኮ እንደዚህ ይህን ነገር እኛ እንፈልገዋለን፣ ከእለት እስከ እለት ይህን ነገር መስማት ማየት እንፈልጋለን በሉኝ እስኪ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የምወዳችሁ የማከብራችሁ። በተረፈ አከብራችኋለሁ። ለዘላለም ኑሩልኝ። ባይ ባይ። መልካም ቀን